በዓለም ዙሪያ ቢሊዮኖችን የሚያስደምመው የእንግሊዝ ፕሪምየር ሊግ አዲስ የውድድር ዘመን ተጀምሯል። ነገር ግን ይሄ በቢሊዮን ዶላር የሚንቀሳቀሰው ግዙፉ ሊግ የተመሰረተው በእንግሊዝ እግር ኳስ ሚስጥራዊ ሴራና በሽንት ቤት ወረቀት ላይ እንደነበረ ታውቃላችሁ? ነገሩ እንደዚህ ነው። እንደ ኤሮፓውያኖቹ አቆጣጠር በ1992 እንግሊዝ 5 ክለቦች ከድሆቹ ክለቦች ጋር ገቢ መካፈል ሰልችቷቸው አዲስ ሊግ ለመመስረት በሚስጥር ተሰበሰቡ። በስብሰባው ላይ አዲሱን ሊግ ሲያቅዱ በስብሰባ መዝገብ የሚይዙበት ወረቀት አልቆባቸው የመጀመሪያውን የሊጉ መዋቅርና የአንበሳ አርማ በሽንት ቤት ወረቀት ላይ ለመሳል ተገደዱ። ታሪኩ በዚህ አላበቃም። የቲቪ ስርጭት መብት ጨረታው ላይ በስካይ ቲቪው ባለቤት ሮበርት መርዶክ የተወዳዳሪዎቻቸውን ዋጋ በሚስጥር አስልተው በማወቅ 304 ሚሊዮን ፓውንድ የቴሌቪዥን መብቱን ጠቅልለው ወሰዱት። ከዚያች ቅጽበት በኋላ እግር ኳስ ስፖርትነትን ወደ ግዙፍ ቢዝነስ ተቀየረ። በሽንት ቤት ወረቀት ላይ በሴራ የተጀመረው ሊግ ዛሬ 4 ቢሊዮን የህዝብ ተከታታይና እንደ ጄሚ ዋርዳስ ያሉ ከፋብሪካ ተነስተው ታሪክ የሚቀይሩበት የዓለማችን ቁጥር 1 ሊግ ለመሆን በቃ። ለመሆኑ በዚህ አዲስ የውድድር ዘመን ከዚህ ታሪካዊ ዋንጫ ባለቤት ማን እንደሚሆን ገምታላችሁ? ግምታችሁን ኮሜንት ላይ አስቀምጡልኝ። Welcome to the Premier League!